ይህ ሁሉ ጎደሎ ቢኖረውም ስደት ግን ደግሞ ጥሩ ነው። ብዙ ተማርኩበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሊማ ቻናል ተከታታዮች ውዶቶቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ የማሳያችሁ እንግዲህ የክሬመል አሰራር ነው ማለት ነው። እዚህ ላይ እንደምታዩት አንድ የተግማሽ ክሬም አለኝ። ይሄ የተፈተነው ሰሞኑን ተጠቅሜው ግማሽ ነው ያለኝ፣ አንድ ደግሞ ሙሉ ማለት ነው ያለኝ። እናንተ እንዳላችሁ አንድም ሆነ ግማሽም እንዳያሰራራችሁ ማለት ነው። ያኔ እንደፈለጋችሁ ማለት ያላችሁ ማለት ነው። እዚህ አሁን ማሳያችሁ ይሄን ጥቁሩን ሱሱን ነው ሰራ ማሳያችሁ። እዚህ እንደምታዩት በቡና መጠጫ ግማሽ አልሞላሁትም። በጣም እንደዚህ ድስት ላይ አደርገዋለሁ። ድስቱ በጣም አልሞቀም። እናንተ እንደዚህ አምሰዋለሁ ማለት ነው። በእንትን መስራት ትችላላችሁ። አሳጅ ነው በሀገራችን እንደሆነ ወደ ሀይል እንደዚህ እስከሚሆን ድረስ ቀይ እስከሚሆን ድረስ እሳቱን ቅንስ አድርጌ እንደዚህ እሰራዋለሁ ማለት ነው። አለ ውስጡም የሚመጣ ለኔ ግን ውስጡም ሰዎችን ብዙም አይወዱትም። ከዛ ቀይ ሲሆን ይኸው እንደዚህ በሰሃኖች ላይ አደረኩ ወይ ማለት ነው። አንዳንድ መላእጋ እንደፈለጋችሁ እናንተ አንድ መላእጋም ከዛም በላይ ማድረግ ትችላላችሁ። እኔ ደግሞ አንዳንድ መላእጋ በየሁሉም ሳህና 6 ሳህና ላይ አደረኩኝ ማለት ነው። ከዛ አሁን ደግሞ ወደ ክሬሙ አሰራር የምንሄደው ይሄን የምታዩት ደግሞ እንትን ነው። ምንድን ነበር ስሙ? ለጣዕሙ ነው ፈኒላ የእንትን ፈኒላ ነው። የኔ የምንድን ነበር? የብርቱካን አይደለም የሎሚ ሆንጮ ሎሚ ነበረ። ቃናው ሎሚ ነው የሚለው ማለት ነው። በሱ እንግዲህ አንድ ማንኪያ አደረኩኝ። አሁን ይሄ ውሃ ነው። አንድ ተግማሽ ስለሆነ ክሬሜሉ አንድ ተግማሽ ውሃ ነው የማደርገው ማለት ነው። አልሞላሁትም ውሃውን። እኔ እንትን ፈኒላ ያረኩት ለጣዕሙ ነው። ያኔ የሆነ ቃና ያመጣል። ለዛ ነው ውሃ አንድ ተግማሽ አረኩኝ። አንድ ምላገም እኮ ነው ያረኩት ማለት ነው። እንትኑ እናንተ እንደሆነ ባታረጉበትም ጥላ የለውም ችግር የለውም ማለት ነው። ለጣዕሙ ነው ያደረኩት። ከዛ እንደምታዩት በሳህና ነው ያው ሁለት እንትን አድርጉበት ማለት ነው። 4 መላጋ ነው ያረኩት እኔ። ውሃውም አንድ ኩባያ ተግማሽ ስለሆነ ወተት እናንተ ወተት ታላችሁ አንድ ተግማሽ ወተት አድርጉ ማለት ነው። አንድ ተግማሽ ብርጭቆ ማለት ነው። ውሃውን ወተቱን እኔ ወተት ስለሌለኝ ዱቄቱን ነው ያደረኩት ወይም ቦሎራውን ማለት ነው። 4 መላጋ ቀድር ነው ያደረኩት። ከዛ እንደዛ ምሳሌ ከዛ ክሬሜን አደርጋለሁ ማለት ነው። አንዱን ተግማሽ እንደዚህ ሰርግ ግን እሳቱን እንትን አላልኩትም፣ አላበራሁትም። ምክንያቱም ማደባለቅ ስላለብኝ ወተቱ ጋር ይሄንን መጀመሪያ ወተቱ መጥቷለሁ። ከዛ ይሄንን ማለት ነው እንዴት እንደምታዩት ነው። መብራት ነበረው እዛ ጊዜ አላበራሁትም። ራስቼ ተለያያለሁ። ሰው ብዙም አይታይም መሰለኝ ነው ታይቻለሁ። ተስፋ አለኝ። የእሳቴን አበራለሁ። የመጨረሻ 14 ነው። እኔ ግን ያደረኩት 10 ነው። ምክንያቱም ቶሎ እንትን እንዲያል ቀስ ብሎ እንዲፈላ ነው የፈለኩት ማለት ነው። እኔ እንደዚህ ያለ እሳት በጣም ነው የምፈራው ማለት ነው። ምክንያቱም ውሃ ትንሽ ጠብታ ያለ ደዋ ያው እንጃ በጣም የምፈራው እና ብዙ ጊዜ እየፈራሁ ነው የምሰራው በእንደዚህ ያለ እንትን ትሰራ ማለት ነው። በጋዝ ነው አብዛኛው የምሰራው ግን ያፈጥናል ይሄ። ይሄ አሁን እንደዚህ ሳነው እያረኩት አሁን እንትን ብሏል። ግን በኋላ ግግር ብሏል። በኋላ ግን ትኩሱን ሳረግበት ይቀልጣል ማለት ነው።
በአንድ ስልክ ካሜራ በአንድ ስልክ ስራ ስለምሰራ ክሬሜም እንደዚህ እየፈላ ነው ማለት ነው። ተዋለው ተክተክ እስከሚል ያኔ አንድ 15 ደቂቃ አንድ 15 ደቂቃ 20 ደቂቃ ቀደም እንደው 15 ደቂቃ በቂ ነው። ያም ሲበዛበት ተከተኩት ማለት ነው። ይሄን ግን ታዲያ እንደዚህ ኩፍ ያለው የኮረፋቱን ብታነሱት ጥሩ ነው። እኔም አንስቼዋለሁኝ እናንተም አንሱት። ምክንያቱም ትታረጉት በኋላ ቅርጹን ይዞ ነው የሚወጣው ማለት ላይ የታስገቡት አይጠፋም። እኔ አሁን እሳቱን እየቀነስኩ ነው ምክንያቱም ወደ ላይ ስለመጣብኝ ማለት ነው። ካሜራ በመሃል አጥፍቼ ነበረ ምክንያቱም በሁለት እጄ መስራት ስላለብኝ ማለት ነው። እንደምታዩት እየተከተከ ነው ወይም እየፈላ ነው። የአማርኛ ጥራት ስም ይሄንን አንስቼ አያችሁት። አሁን ያን ኮረፋቱን ታይ አነሳሁት ምክንያቱም ሳረገው ኮረፋቱ ስለሚፈለግ ሲገባ ደግሞ በጣም እንትን እሳቱንም አሁን ስላጠፋሁት እንደዚህ እየቀዳሁ ነው። እኔ ግምቱን እንዳቆየ ነው በዚህ እንትን ማድረግ እናንተ በፈለጋችሁ ማለት ትችላላችሁ ማለት ነው። ይሄ አሁን ካሜራ በመሃል እንደዚህ ስድስቱን አድርጌያለሁ ማለት ነው። ገምቼ ነበር ያልኩት ገምቼው እንዲያረኩት ነው የወጣው 6 ነው ያወጣው። እና አሁን ይሄን ትንሽ እንዲህ አንድ 15 ደቂቃ ተላጅ ነው የምተወው። 1 ሰዓትም መተው ትችላላችሁ ቶሎ ብርድ እንዲል ማለት ነው። ውጭ ግን አንድ 5 ደቂቃ እንደዚህ ተወት። ያኔ ትኩስነቱ በረድ እስከሚል ድረስ አልወጡ ቶሎ ብላችሁ ባታስገቡ ጥሩ ነው። አንድ 5 ደቂቃ እዚሁ ከዲና አድርጌ ተውኩት። ከዛ 1 ሰዓት ይሆናል አስገባሁት። ይሄን ይመስላል ማለት ነው። 1 ሰዓት በኋላ ማሻአላ ተባረከለ በጣም የሚጣፍጥ የሚያምር ከረሜል ነው። ሞክሩት ትወዱታላችሁ ማለት ነው። አስተያየት ስጡ፣ ሰብስክራይብ ላይክ እያረጋችሁ አበረታቱኝ እላችኋለሁ ውዶቼ እና አብረን እንደግ አብረን ጠንክር እላችኋለሁኝ። እንደምትወዱትም ተስፋ አለኝ። የዛሬው ቆይታችን እዚህ ድረስ ነው ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በቀጣይ እስከምንገናኝ ድረስ ላይክ ሰብስክራይብ እያደረጋችሁ ቆዩ። وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذاب ይህ ሁሉ ጎደሎ ቢኖረውም ስደት ግን ደግሞ ጥሩ ነው። ብዙ ተማርኩበት።